ሰላም ሰላም እንዴት አላችሁ? ዛሬ ደግሞ የአማርኛ ቃላትን እንደተለመደው ይዤላችሁ መጥቻለሁኝ። የአማርኛ ለመማር የምትፈልጉ ሰዎች ከዚህ ቻናል ላይ እየገባችሁ በየቀኑ የሚደርሳችሁን ቪዲዮ በማንበብ እና በማጥናት በአጭር ጊዜ ራሳችሁን መለወጥ ትችላላችሁ። አሁን አብረን እናንብ። በሬ በሬ በቀለ በለጠ ቡና ቡድን ቡችላ የበ ፊደል ሁና ቢ ሶስተኛዋ ማለት ነው። የበዘር ሁና ሶስተኛዋ መጠሪያዋ ቢ ትባላለች። በዚህ የተመሰረቱ ቃላቶች ደግሞ ቢሊዮን ቢኒያም ቢሮ አራተኛው ባ ይባላል። ባ የሚል ድምፅ አለው። ባህል ባንክ ባለቤት አምስተኛው ቤ የሚል ድምፅ አለው። ቤ የሚል ድምፅ ቤት ቤተሰብ ቤዛ ስድስተኛው ብ የሚል ድምፅ አለው። ብዙ ብር ብርሃን ሰባተኛው ቦ የሚል ድምፅ አለው። ቦርድ ቦታ ቦሌ የበን ቤት ጨርሰናል። አሁን ደግሞ ወደ ተ እንሸጋግራለን ማለት ነው። በተ የተመሰረቱ ቃላቶች ደግሞ ተማሪ ተቋም ተስፋ ቱርክ ቱታ ቱሪዝም ቲ የተቤት አልፋቤት ሁና ቲ ሶስተኛዋ ማለት ነው። ቲማቲም ቲታይ ቲቪ ታሪክ ታወቀ ታዋቂ
አምስተኛ ፊደል ቤተሰቡ ሆና አምስተኛዋ ቴ ትባላለች። ቴዎድሮስ ቴዎድሮስ። ቴሌኮም ቴሌኮም። ስድስተኛ ት ትንሽ ትልቅ ትልቅ። ትዕዛዝ ትዕዛዝ። የመጨረሻ ቶ የሚል ድምፅ አለው። ቶማስ ቶማስ። ቶሎ ቶሎሳ ቶሎሳ። እንደዚህ አይነት ቃላቶችን ዛሬ መስርተናል። በቀጣይ ፊደላቶች ደግሞ ሌላ አዲስ ቃል እንዲመሰርትላችሁ የምትፈልጉ ከሆነ ላይክ፣ ሼር፣ ኮፒ ሊንክ አድርጉት። ከተመቻችሁ ሳብስክራይብ አድርጉ። አዳዲስ ቪዲዮዎች ሲለቀቁ እንዲደርሷችሁ። የዛሬውን እዚህ ላይ እናበቃለን። መልካም ጊዜ